ህወሓት አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ተቸም። ህዝባዊ ወያኔ ሓርነት ትግራይ ህወሓት በፕሪቶሪያ ስምምነት አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በፓኬጅ በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲልም ተችቷል። ፓርቲው ይህንን ያለው ባሳለፍነው ሳምንት መገባደጃ ሚያዝያ 25 ቀን ከፍተኛና መካከለኛ አመራሮች ያካሄዱት የ3 ቀን ውይይት መጠናቀቅን አስመልክቶ በወጣው መግለጫ ነው። ብሔራዊ አንድነታችን ሉዓላዊነታችንን ለማስጠበቅ በሚል መሪ ቃል የፓርቲው 137 የሚሆኑ ከፍተኛ እና መካከለኛ አመራሮች ተሳትፎበታል በተባለውና ከሚያዝያ 23 እስከ 25 ቀን 2017 ዓ.ም በተካሄደው ስብሰባ ማገባደጃ ባለ 10 የአቋም መግለጫ አውጥቷል። አቋሙን ካንጸባረቃቸው ጉዳዮች አንዱ የፕሪቶሪያ የሰላም ስምምነት አንዱ ሲሆን ሙሉ በሙሉ አልተተገበረም ሲልም በመግለጽ ላለመተግበሩ በሶስት ምክንያቶችም አስቀምጧል። በአቶ ጌታቸው ረዳ የተመራውን ጊዜያዊ አስተዳደሩን ተቆጣጥሮት የነበረው የፓርቲው አንድ ቡድን በመጀመሪያ ምክንያት ያስቀመጠው መግለጫው በሁለተኛ ደረጃ ደግሞ የኢትዮጵያ መንግስት በኩል ስምምነቱን ለማስፈጸም ቁርጠኛ አለመሆኑን ነው ሲልም ገልጿል። በሶስተኛ የቀረበው ምክንያት ደግሞ የፕሪቶሪያው ስምምነት አደራዳሪዎች ችግር ነው ያለ ሲሆን ትጥቅ ፍቱ ከማለት ውጪ ስምምነቱ በፓኬጅ እንዲፈጸም ያሳዩት ዝግጁነት ውስን ነው ብሏል። እነዚህን ችግሮች ተመጋግበዋል፣ ስምምነቱም እስካሁን ሙሉ በሙሉ እንዳይተገበር አድርጓል ሲልም ገልጿል። በዚህ ምክንያት በመጠለያ በስደትና በወራሪዎች ቁጥጥር ስር ያሉ ወገኖች በረሃብ በበሽታና በሞት እየተሰቃዩ ይገኛሉ ሲል ገልጿል። የትግራይ ህዝብ ይህንን ችግር በመሸከም የማይችልበት ደረጃ ላይም ደርሷል ሲል ገልጿል። የፕሪቶሪያው ስምምነት የፈጠረው አንጻራዊ ሰላም ቢኖርም ሙሉ በሙሉ አለመተግበሩን በወራሪዎች ቁጥጥር ስር የሚገኘው ህዝባችን ነጻ አልወጣም፣ የትግራይ ህገ መንግስታዊ ግዛት ለባለቤቱ አልተመለሰም፣ የክልሉ ተፈናቃዮችና ስደተኞች ወደ ቀያቸው እንዲመለሱ ባለመደረጉም አሁንም ለከፋ ችግር ተዳርጓል ብሏል። በተጨማሪም ዋጋ እየከፈሉ ነው። በወራሪዎች ስር የሚገኙ ህዝባችን መብቱ ተገፎ ብቻ ሳይሆን በስልታዊ መንገድ እንዲጠፋም እየተደረገ ነው ሲል አሳስቧል። ህወሓት በመግለጫው ህዝቡ ነጻ እንዲወጣና ደህንነቱ ተጠብቆ ወደ ቤቱ ተመልሶ በሰላማዊ መንገድ መደበኛ ህይወቱን እንዲመራ ለማድረግ የፖለቲካ ውይይት እንዲጀመር የፕሪቶሪያን ስምምነት ያፈራረሙ አካላት ዓለም አቀፉ ማህበረሰብ የስምምነት አፈጻጸሙ እንዲመጋገቡም እና አስፈላጊው ትግል እንዲያደርጉም ሲል ጥሪ አቅርቧል። ሌላኛው የአቋሙ መግለጫ የተካተተው ነጥብ ደግሞ ፓርቲው እውቅናውን የተመለከተ ሲሆን የእውቅና ጉዳይ የሚወሰነው በትግራይ ህዝብ ነው ብዬ ነው የማምነው ሲልም ገልጿል። የምርጫ ቦርድ የፕሪቶሪያው የሰላም ስምምነት በሚጻረር መልኩ ሁኔታውን ወደ ተራ የቴክኒክ ጉዳይ እንዲያመራ በማድረግ እንደ አዲስ ተመዝገቡ ማለቱን አውግዛለሁ ብሏል። በፕሪቶሪያ ስምምነት መንግስት ህጋዊ ሰውነቱ ወደ ነበረበት እንዲመለስም ጥሪ አቅርቧል። በተጨማሪም ፓርቲው የትግራይ ህዝብና ህልውና እንዲሁም የራስን እድል በራስ የመወሰን መብቱን ለማረጋገጥ የሚያደርገውን ሰላማዊና ፖለቲካዊ ትግል አጠናክሬ ይቀጥላሉ ሲል አስታውቋል። የባከኑ ጊዜያትና ያመለጡ እድሎችን ለማካካስ ሰራለሁ ያለው ህወሓት ውይይቱ የህዝብ ጥያቄዎችን ደረጃ በደረጃ ለመፍታት ተጨባጭ እርምጃ እንዲወሰድ የሚያስችል መሆኑን ገልጿል። በሌላ ዜና ከዚሁ ወደ ትግራይ ባለፉት 3 ወራት ብቻ በትግራይ የተፈናቃዮች መጠለያ በረሃብ ሳቢያ 8 ሰዎች ህይወታቸው አልፏል አለም። በተመሳሳይም በአማራ ክልል የእርዳታ መቋረጥ ችግር እየተፈጠረ መሆኑን ተገልጿል። በትግራይና በአማራ ክልል ከቀያቸው ተፈናቅለው በመጠለያ ለሚገኙ ነዋሪዎች የሰብአዊ እርዳታ መስጠት ከተቋረጠ ወዲህ ከፍተኛ ችግር መጋለጣቸው ተገልጿል። በትግራይ አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ ስምምነት ሰዎች በረሃብ መድኃኒት እጦት መሞታቸውን የምዕራብ ትግራይ ዞን የአክሱም ክላስተር ተፈናቃዮች አስተባባሪ አቶ ካሳዬ አሳየኸኝ አስታውቋል። በተያያዘ ዜና በአማራ ክልል አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ በኋላ በአሜሪካ ተራድኦ ድርጅት ይሰጥ የነበረ እርዳታን መቀነስና በአንዳንድ አካባቢዎች ደግሞ መቋረጥ በክልሉ በሚገኙ ተፈናቃዮች ዘንድ ከፍተኛ ተጽዕኖ እያሳደረ እንደሆነ ተፈናቃዮች ገልጸዋል። ተፈናቃዮች ምግብ የለም፣ መጠለያ ድንኳኖችን ፈርሰዋል፣ የሕክምና ባለሙያዎች ከመጠለያዎች ወጥተዋል፣ ይደረጉ የነበሩ የዱቄት ዘይትና አልባሳት ድጋፎችም የሉም ማለታቸው ታውቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም